ሁሉ ነገር የተጀመረው በካሊፎርኒያ ሳን ማቴዎ ነው። የዛሬ 20 ዓመት። በዛው ዓመት ለፍቅር መቀጣጠሪያ መጣበሻ ተብሎ አንድ ድረገጽ ተገነባ። ከ20 ዓመት በኋላ ግን ዩቲዩብ ተቀናቃኝ የሌለው የሚዲያዎች ንጉሠ ነገሥት ሆኗል። የዩቲዩብ መስራቾች ኩባንያውን በሚመሰርቱበት ጊዜ እንዲህ እንዳሁኑ የቴሌቪዥን ጣቢያዎችን የሚፎካከር ይሆናል ብለው አላሰቡም ይሆናል። ፍቅረኞችን የማገናኘቱ የማጣበስ ነገሩ ሳይሳካ ሲቀር ለምን ሰዎች ያዩትን ለየት ያለ የቪዲዮ ምስል ለወዳጅ ለጓደኛ ማጋሪያ አናረገውም የሚል ሐሳብ የመጣላቸው ወጣቶቹ ሐሳቡን ወደ እውነትነት ቀየሩት። እንደ ቀልድ የተጀመረው አዲሱ የዩቲዩብ ድረገጽ ብዙም ሳይቆይ ባልተጠበቀ ሁኔታ የጉግል ኩባንያ በ1.6 ቢሊዮን ዶላር በማውጣት ጠቅልሎ ይገዛዋል። ይህ የጉግል እርምጃ የዓለምን የመዝናኛ ኢንዱስትሪ ሙሉ ለሙሉ ቀይሮታል። ታዲያ ዛሬ ዩቲዩብ በየዓመቱ 54.2 ቢሊዮን ዶላር የሚያተርፍ ኩባንያ ሲሆን ይህም ከትልቁ የዲዝኒ ኩባንያ በመቀጠል በመላው ዓለም ሁለተኛ ግዙፍ የሚዲያና የመዝናኛ ተቋም ያደርገዋል። ዩቲዩብን በየወሩ ከ2.7 ቢሊዮን በላይ የሆነ ቁጥር ያላቸው ሰዎች ይጠቀሙታል። ዩቲዩብ ለበርካታ ሰዎች በእውቅናና በሀብት መጠን ከታች ወደ ላይ የማደጊያ ዋና መንገድ በመሆኑ ስሙ በበጎ ይጠቀሳል። እንደ ታዋቂና ተወዳጁ ድምፃዊ ጀስትን ባይበርን ጨምሮ እንደ ሚስተር ቢስት ያሉ ባለጸጎችንም አፍርቷል። ከኛም ሀገር እንደ አቤል የሆነው ልጅ እንደ ኮሜዲያን እሸቱ መለሰና ሌሎችም ወጣቶችን በማፍራት የኛም ሀገር ባለውለታ ነው ማለት ይቻላል። ዩቲዩብ በግለሰብ ደረጃ ብቻም ሳይሆን እንደ ኔትፍሊክስ እንደ ሁሉ ላሉ የስትሪሚንግ የሚዲያ ተቋማት ለዚህ መብቃት መነሳሻም ሆኗል። ዩቲዩብ ተራ ቴሌቪዥንም አይደለም። ተጠቃሚዎች ራሳቸው የራሳቸውን ቪዲዮ ሰርተው በመልቀቅ ጠቅመው የሚጠቀሙበት ልዩ የስህበት የመጠቃቀሚያ ማዕከልም ነው። የኛ ሀገርን ጨምሮ በበርካታ የኮንቴንት ፈጣሪዎች እንዲወደድና በተመልካችነት ብቻ ሳይሆን በፈጠራም እንዲሳተፉበት እያደረገ ነው ያለው። ብዙዎቻችሁ እንደምታውቁት በዩቲዩብ ገንዘብ ለመስራት መጀመሪያ ላይ 1000 ሰው መሙላት፣ ከዛ ቀጥሎ ደግሞ 4000 ሰዓታት መሙላት ይኖርባቸዋል። 1000 ሰው መሙላትና 4000 ሰዓት መድረስ ስለሚከብዳቸው የሚያቋርጡ ይበዛሉ። ነገር ግን የራሳቸውን ቪዲዮ ለሚሰሩ ለጥረታቸውና ሰው በወደደውና ባየው መጠን የፈጠራ ሰዎቹን በሌላ ቋንቋ ተቀጣሪዎቹን በገንዘብ መደገፍ ይጀምራል። ዩቲዩብ አሁን 20 ዓመት ሞልቶታል። ዩቲዩብ በኢትዮጵያ ምን ይመስላል? የዘርፉ ባለሙያዎች ዩቲዩብን የሚዲያዎች ንጉሠ ነገሥት ይሉታል። እኛም ሀገር ስንመለከት ሁሉም የቴሌቪዥን ጣቢያዎች ማለት በሚቻል መልኩ አድማጭ ተመልካችን ለማግኘት ዩቲዩብን እንደ ዋነኛ መንገድ መጠቀም ከጀመሩ ቆይተዋል። እነዚህ ትልልቅ ጣቢያዎች ከተመልካቾቹ፣ ከተሳታፊዎቹ፣ ከትንንሽ ዩቲዩበሮች እኩል ከዩቲዩብ የሚገኘውን ገንዘብ ታሳቢ የሚያደርጉ እንዳሉ ሰምተናል። ስለዚህ ዩቲዩበሮች ራሳቸውን ከነዚህ ትልልቅ የመገናኛ ብዙሃን እኩል ማየት አለባቸው የሚባለውም ለዚህ ነው። ሁላችንም እንደ አቅም የራሳችን የሆነ ተመልካችና ተከታይ በቀላሉ ማግኘት መቻላችን ደግሞ ለሌላ የተሻለ ስራ በር ይከፍታል። በአረብ ሀገር ከማዳማው ጋር በድብብቆሽ ተሽሎክሉካ ቪዲዮ የምትሰራው እዚህ ግባ የሚባል ገቢ የሌላቸው ወጣት ባለትዳሮች ህይወታቸውን በዩቲዩብ የሚደጉሙ ሙያተኛ ሆነው ስለ ሙያቸው በደንብ የሚተነትኑ በሀገሪቷ ላይ የሚከሰተውን አዳዲስ ዜና የሚያቀርቡ ያው ያልተከሰተም የሚያቀርቡ እንዳሉ ሳንረሳ ማለት ነው። የሄዱበትን ያዩትን አዳዲስ ቦታዎች ለማጋራትና ለማስተዋወቅ የሚጥሩ የቀልድና የኮሜዲ ችሎታ እይታ ያላቸውም እንዲሁ ተከታይ ሰብስበዋል። የሚያውቀውን የሚወደውን ስፖርት በዜና መልኩ በትንታኔ መልኩ የሚያቀርብ ቴክኖሎጂ ማስተዋወቅ፣ የሙዚቃ ክሊፖች፣ ድራማ፣ ፊልም፣ ስለ ውበት፣ ስለ ምግብ፣ ስለ ጤና አጠባበቅ፣ አነቃቂ ንግግሮች፣ የሃይማኖት ስብከቶችና ሌሎች ስፍር ቁጥር በሌላቸው ርዕሰ ጉዳዮች ላይ ኢትዮጵያውያን እየተሳተፉ ነው። በነገራችን ላይ ዛሬ 20 ሚሊዮን ቪዲዮዎች በየቀኑ ዩቲዩብ ላይ ይጫናሉ። ባለፉት ጥቂት ዓመታት ውስጥ ደግሞ የቻይናውን ቲክቶክ ማህበራዊ ሚዲያ የዓለምን ያጫጭር ቪዲዮ ገበያ ገለባብጦታል። ራሱን ከዚህ ፈተና ጋር ያገኘው ዩቲዩብም ውድድሩን ለመጋፈጥ እሾህም በሾህ እንደሚባለው ዩቲዩብ ሾርትስ የተባለ ያጫጭር ቪዲዮዎች መተግበሪያ መጠቀሚያ በማዘጋጀት ደንበኞቹም ይህን ተከትሎ በየቀኑ 70 ቢሊዮን እይታ በማግኘት በዘርፉ ከሚጠቀሱ መካከልም ሆኗል። በሀገራችንም ከኢንተርኔት በስፋት መገኘትና የአዲሱ ትውልድ የሚዲያ ቅርበትና ድፍረት እንዲሁም የስማርት ሞባይል ስልኮች እንደ ልብ በገበያው በመገኘታቸው የዩቲዩብ ተጠቃሚና በፈጠራውም የራሳቸውን ቪዲዮ የሚሰሩ ሰዎች በመብዛታቸው ሀገራችን ከፍተኛ ለውጥ ካመጡ የአፍሪካ ሀገራት መካከል ትጠቀሳለች። ሆኖም ግን
በኮንቴንት ፈጣሪነት ወይም በዩቲዩበርነት የሚሳተፉ ሰዎች ቁጥር ከሌሎች ሀገራት ጋር ሲነጻጸር አነስተኛ ነው። እንደ ሆፕ ሚውዚክ ኢትዮጵያ፣ ኢቢኤስ ቲቪ፣ ዶንኪ ቲዩብ ያሉ ቻናሎች እንደ ግለሰብም በበርካታ በሚሊዮኖች የሚቆጠሩ ተመልካቾች ጋር ለመድረስ ምክንያትና መንገድ ሆኗል። ዩቲዩበሮች በሚዲያ ለሰዎች መነጋገሪያ አጀንዳ በመስጠትና በመምራት አቻ የላቸውም። በአሁኑ ሰዓት እንደውም ከቆዩ ሚዲያዎች እንደ ሬዲዮና ቲቪ ካሉ ተጽዕኖ መፍጠሪያዎች በተሻለ መልኩ ሰዎች ጋር መድረሻ መንገድ መሆናቸው ሁሉም ያምናል። በዚህ አጋጣሚ በአሜሪካና በቻይና መካከል ያለው የቴክኖሎጂና የኢኮኖሚ ፉክክር ቲክቶክን ለእገዳ ካበቃው በሀገራችንም በፍጥነት እያደገ ያሉት ቲክቶከሮች ላይ ተጽዕኖ ይፈጥርባቸዋል ተብሎ ይጠበቃል። በተለይ በኢትዮጵያውያን ዲያስፖራ ማህበረሰብ የገንዘብ ስጦታ ላይ የተመረኮዙ ቲክቶከሮች ስለሚጎዱ አንዳንዶች እንደ ሁለተኛ ዕቅድ ዩቲዩብ ቻናል በመክፈት ላይ ይገኛሉ። በነገራችን ላይ ዩቲዩብ ላይ ብዛት ባለው ሰው በመታየት ቀዳሚ የሆነው ቪዲዮ የህፃናት አኒሜሽን ሙዚቃ የሆነው ቤቢ ሻርክ ዳንስ ነው። እስካሁን ባለው መረጃ ከ15.8 ቢሊዮን በላይ ሰው አይቶታል። በዚህ አጋጣሚ በዩቲዩብ ላይ በበርካታ ሰው ሰብስክራይብ በመደረግ ወይም ተከታይ በማግኘት ቀዳሚ የሆነው የዩቲዩብ ቻናል የአሜሪካዊው የዶናልድሰን ንብረት የሆነው ሚስተር ቢስት ቻናል ነው። በአጠቃላይ ከ387 ሚሊዮን በላይ ሰዎች ተመዝግበው ተከታዮች ሆነዋል። የዩቲዩብ ኩባንያ 20ኛ ዓመቱን እየታሰበ ባለበት ወቅት ከካሊፎርኒያ የተነሳው ማዕበል እኛንም ማጥለቅልቆን ሲያበቃ ዩቲዩብ ከማህበራዊ ሚዲያነትም በላይ ሆኗል ሲባል ማጋነን የማይሆነው ለዚህ ነው። ዩቲዩብ በዓለም አቀፍ ደረጃ ጉልበታም የሆነ የራሱን ባህል መፍጠር ችሏል። በዩቲዩብ ዕውቀት፣ ችሎታና ገንዘብ ያገኛችሁ የተጠቀማችሁ በቀጣይም በማህበራዊ ሚዲያ ላይ የተሻለ እንደምትሰሩ እናምናለን። በቀጣይ ለመሰነባበቻ የኛስ ሀገር ብዙ ተከታይ ያላቸው የዩቲዩብ ቻናሎች እነማን ናቸው የሚለውን ዝርዝር እንድታዩ ጋብዘናቸዋል። በጥቂቱ ከ1 እስከ 12 ያሉትን በዚህ መልኩ እናቀርብላችኋለን። በ12ኛ ደረጃ የተቀመጠው አራዳ ሙቪስ በ932,000 ሰው ሰብስክራይብ በመደረግ፣ በ11ኛ ደረጃ የተቀመጠው ቃና ቲቪ በ1.1 ሚሊዮን ሰው ሰብስክራይብ በመደረግ፣ 10ኛ የተቀመጠው ፋና ቲቪ በ1.6 ሚሊዮን ህዝብ ሰብስክራይብ በመደረግ፣ በ9ኛ ደረጃ የተቀመጠው አርትስ ቲቪ በ1.7 ሚሊዮን ህዝብ ሰብስክራይብ በመደረግ፣ 8ኛ ላይ የተቀመጠው ግዙፉ ኢቲቪ ሲሆን በ1.8 ሚሊዮን ተከታዮች 8ኛ ላይ ተቀምጧል። 7ኛ ላይ የተቀመጠው አቤል ብርሃኑ ነው በ1.7 ሚሊዮን ህዝብ ተከታይ በመያዝ። 6ኛ የተቀመጠው ሰይፉ ኦን ኢቢኤስ ሲሆን 1.9 ሚሊዮን ህዝብ ይከተለዋል። በ5ኛነት የተቀመጠው ናሆም ሪከርድስ ሲሆን በ2 ሚሊዮን ሰዎች ሰብስክራይብ ይደረጋል። በ4ኛነት የተቀመጠው ምነው ሸዋ ቲዩብ ሲሆን 2.3 ሚሊዮን ህዝብ ተከትሎታል። በ3ኛነት የተቀመጠው የኮሜዲያን እሸቱ ዶንኪ ቲዩብ ነው። 2.9 ሚሊዮን ህዝብ ይከተለዋል። በሁለተኛነት የተቀመጠው ኢቢኤስ ቲቪ ነው። ኢቢኤስ ቲቪ 3 ሚሊዮን ህዝብ ይከተለዋል። በመጨረሻም በትልቁ ተከታይ በማፍራትና ከ3.3 ሚሊዮን ህዝብ በላይ ተከታዮችን በማፍራት አንደኛ በቁንጮነት የተቀመጠው ሆፕ ሚውዚክ ኢትዮጵያ ነው።